የሰርጉ ቀን ማታ ክፍል 1 የሰርጉ ቀን ማታ ነው። አጃቢ ሰርገኛ ሁሉ የሚሰራውን ሰርቶ የሚበላውን በልቶ በመበታተን ላይ ይገኛል። ሙሽሪት ቤት ተቀምጣ ብቻዋን ባሏን እየጠበቀች ነው። ሙሽራው ለአፍታ ልላቀቅ ካለው አንደኛ ሚዜ ጋር በመሆን ሰርጉን እንኳን ውስጥ ይመላለሳሉ። እሱ ልቡ ሙሽሪት ጋር ነው። ሰዓቱ እየረፈደ ሲመጣ የሙሽራው እናት ሂድና ግባ እንጂ እንዴት እዚህ ትተሃት ትቆማለህ አሉት ኮስተር ብለው። ሙሽራው እሺ እናቴ ብሎ መንገድ ሲጀምር ሚዜውም ተከተለው። ይህን ያዩት እናት አንተና ብለው ጎትተው አስቀሩት። ትልቁ ስራ ቀለለለት። ሰዓቱ 3:45 ይላል። በራፉ ተዘጋ። ሙሽሪት እንደዛ ናፍቋት እንዳልነበር አጠገቧ ስታዩ ከናፍቆቷ በላይ ፍርሃቷ አሸነፋት። ዘላለ ማቀፍ ስታስብ እንዳልነበር አሁን ብሸሻው መረጠች። የዛሬ ሙሽራ በስሟ አትጥራት፣ ስሟን ቀየር አድርገ ሀቢብቲ በላት። አሰላሙ አለይኩም ሀቢብቲ አለ ድምፁ እየተንቀጠቀጠ። ወአለይኩም ሰላም ወራህመቱላህ አለች ለሱ በማይሰማ ድምፅ። የሷ መሸማቀቅ እሱንም አስፈርቶታል። ጠጋ አለና አዲሱ አልጋ ላይ አጠገቧ ተቀመጠ። ሙሽሪት ፍርሃቷ እየጨመረ መጥቷል። ሲጠጋ ደንግጣ ከመቀመጫዋ ሳትነሳ ፈቀቅ አለች፣ ካጠገቡ ራቅ ለማለት በማሰብ። ሙሽሪት አይዞሽ አትበይ ፈራ አላህ አይቆጣም ሐላልን የሰራ። ይህ ድርጊቷ ግራ ያጋባው ሙሽራው ምን እንደሚላት እያሰበ ይላል በየመሃሉ። እንደምንም ብሎ እንተኛ አላት። አይ አንተ ተኛ ፍርሃቷን በሚያሳብቅ ድምፅ። በጣም ግራ የተጋባው ሙሽራው በራፉን ከፍቶ ወጣ። ምን ነው ልጅ ወጣህሳ አሉ ከበራፉ ትንሽ ራቅ ብሎ በተነጠፈው ፍራሽ ላይ ተኙት እናት። አይ ማሚ ሚሪንዳ ፈልጌ ነው አለ ያን ጓደኛውን እየፈለገ። ማነህ ሚዜው ተነስ ሚሪንዳ ስጣቸው አሉ በእግራቸው እየቀሰቀሱት። አንደኛው ሚዜው ተነሳ። ያን ያየው ሙሽራው ና የሚል የጭንቅላት እንቅስቃሴ ጠራው። ሚዜው የሆነ ችግር እንዳለ ስለገባው ቶሎ ተነስቶ እሺ ማዘር አለ ፈጠን ብሎ። ወደ ሌላኛው ቤቱ ክፍል ሄደው የሆነውን አጫወተው። አንደኛ ሚዜው ወሬውን ጀመረ። እኔ ሳገባ እንዳንተ በቤተሰብ የማላቃት ልጅ አይደለም ያገባሁት። ያው ታውቂለ ተዋደን ተፋቅረን የተጋባ ነው። ይገርማል ብሎ ሌላ ወሬ ሊጀምር ሲል ተው እኔም አንተን ሰው ብዬ ማማከሬ ብሎ ተናዶ ትቶት ወደ መጣበት ተመለሰ። ሚዜውም ሙሽራው ና እንጂ ና አልሰማኸውም? እሺ ሚሪንዳውን ውሰድ ናና ሚሪንዳውን ውሰድ አለው። ሚሪንዳውን ይዞ ወደ ሙሽሪት ክፍል ገባ። በራፉን ዘጋው። መብራቱን ሲያበራ ሙሽሪት የሰርግ ልብሷን እንደለበሰች ተኝታለች። ሙሽራው መብራቱን አጥፍቶ ደስታና ፍርሃት እየተቀላቀለበት እሷን ላለመረበሽ ቀስ ብሎ ወደ አልጋው ሄደ። ነቢ ከነገሩን አንዱን ልናገር፣ ዝም ብሎ አይገባም ወደዛ ነገር። ቢስሚላህ አላሁመ ጀኒብና ሚነ ሸይጣን ወጀኒብ ማ ረዘቀሁ ሚነ ሸይጣን። በአላህ ስም አላህ ሆይ እኛንም የምትሰጠንን ርዝቅ ሁሉ ከካህዲው ሸይጣን ጠብቅልን። ክፍል 2 ይቀጥላል። የቻናላችን ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩ።